የኤሌክትሪክ መኪና አይነቶች ስንት እንዳሉ ያውቃሉ? እርግጠኛ ነኝ አብዛኞቻችን የምናውቃቸው ሃይብሪዶቹንና በኤሌክትሪክ ብቻ የሚሰሩትን ተሽከርካሪዎች። ነገር ግን በዛሬው ፕሮግራማችን 6 ዋና ዋና የኤሌክትሪክ መኪና አይነቶችን ማለትም BEV፣ HEV፣ PHEV፣ MHEV፣ EREV እና FCEV የሚባሉትን የኤሌክትሪክ መኪና አይነቶች አብረን እናያለን። ይህንን ፕሮግራም እስከ መጨረሻው ድረስ ከተከታተሉ ስለ ኤሌክትሪክ መኪና አይነት ያሉትን ግንዛቤ በደንብ ያሰፋል። በዚያውም የእርሶን የኤሌክትሪክ መኪና አይነት ምርጫ ኮሜንት ሴክሽን ላይ ያስቀምጡ። ሰላም፣ ማርኮም መኪና አስመጪዎች ነኝ። እኔ መለሰ ጎሽሜ እባላለሁ። በባህር ዳር ዩኒቨርሲቲ በአውቶሞቲቭ ኢንጂነሪንግ የተመረቁ ሲሆን አሁን ላይ ደግሞ በማርኮም መኪና አስመጪ የቴክኒክ ክፍል ኃላፊ ሆኜ እየሰራሁ እገኛለሁ። በዛሬው ፕሮግራማችን በውስጣቸው ባለው መዋቅር ወይም ሌአውት በባትሪያቸው መጠንና ባትሪያቸውን ሪቻርጅ በሚያደርጉበት መንገድ የሚለያዩ 6 ዋና ዋና የኤሌክትሪክ መኪና አይነቶችን እንዴት እንደሚሰሩና ጥቅምና ጉዳታቸው ምን እንደሆነ አብረን እናያለን። በኤሌክትሪክ ብቻ የሚሰራ ተሽከርካሪ። ሁለተኛ HEV ወይም ደግሞ ፉል ሃይብሪድ ኤሌክትሪክ ቬሂክል ያልነው እንደ ቶዮታ RAV4፣ ቶዮታ ክሮስ፣ ኮሮላ ክሮስ የምንላቸው እንዲሁም ሌክሰስ RX የሚባሉት የተሽከርካሪዎች በሃይብሪድ ኤሌክትሪክ ቬሂክል ስር የሚመደቡ ናቸው። ሶስተኛ PHEV ወይም ደግሞ ፕለግ-ኢን ሃይብሪድ ያልነው ቻርጅ ማድረግ የምንችላቸው መኪኖች እና ለብቻው ደግሞ በነዳጅ የሚሰራ ሞተር የተገጠመለት የመኪና አይነት ሲሆን አራተኛው MHEV ያልነው ወይም ደግሞ ማይልድ ሃይብሪድ የኤሌክትሪክ መኪና አይነት የመኪናው መዋቅር የነዳጅ መኪና መዋቅር ያለው ሲሆን አዲሽናል ደግሞ አምስተኛው EREV ያልነው ወይም ደግሞ ኤክስቴንድድ ሬንጅ ኤሌክትሪክ ቬሂክል ያልነው ተሽከርካሪው በቀጥታ የሚጠቀመው የኤሌክትሪክ ፓወር ወይም ደግሞ የኤሌክትሪክ ኃይል ሲሆን በነዳጁ ወይም ደግሞ የነዳጁ ሞተር የሚያገለግለን የኤሌክትሪክ ባትሪያችን ወይም ደግሞ የኤሌክትሪክ ኃይላችን እየተጠቀምን ስንሄድ እየቀነሰ ስለሚመጣ የኤሌክትሪክ ባትሪ ቻርጁ እሱን ልክ እንደ አማራጭ ወይም ደግሞ እንደ ረዳት የኤሌክትሪክ ኃይል ማመንጫ ሆኖ ያገለግለናል ማለት ነው። ይህም የኤሌክትሪክ ፓወራችን የሚነሳው ወይ ደግሞ የነዳጅ ሞተሩ የሚነሳው ለረጅም ጊዜ ወይም ደግሞ ረጅም ርቀት ካሽከረከርም በኋላ ነዳጃችን ወይም ደግሞ የኤሌክትሪክ ኃይላችን እያለቀ ምናምን ሲመጣ የነዳጅ ሞተሩን በማስነሳት ከኮምፒውተር ጋር ምናምን ተናቦ ባትሪያችንን የኤሌክትሪክ ባትሪያችንን ሪቻርጅ በማድረግ ልክ እንደ አማራጭ የኤሌክትሪክ ባትሪ ሪቻርጅ ማድረጊያ ሲስተም የተገጠመለት ተሽከርካሪ ያለው ማለት ነው። እንደነዚህ ያሉ የኤሌክትሪክ መኪና ተሽከርካሪዎች ዋና አድቫንቴጃቸው ወይም ደግሞ ጠቀሜታቸው ምንድነው? ቻርጂንግ ኢንፍራስትራክቸር በሌለበት ቦታ ላይ ወይም ደግሞ የኤሌክትሪክ ኃይል ማግኘት የማንችልበት ቦታ ሆነን ባትሪያችንን ቻርጅ ማድረግ የሚያስችል ሲስተም ስላላቸው ያለምንም ስጋት የሄድንበትን ጉዞ አጠናቀም መመለስ እንችላለን ማለት ነው። ይሁን እንጂ ዲስአድቫንቴጃቸው ደግሞ ሁለት ትላልቅ ሲስተም የተገጠመላቸው በመሆኑ ግሮስ ዌታቸው ወይም ደግሞ አጠቃላይ ክብደታቸው ከፍተኛ ስለሚሆን እንዲሁም የተርማል ማኔጅመንት ሲስተማቸው ደግሞ በኮምፖዚሽን ሪአክሽንም ስላለ ወይ ደግሞ የነዳጅ መቀጣጠል ሂደትም ስላለና የኤሌክትሪክ ባትሪ ትራክሽን ወይም ደግሞ ተርማል ማኔጅመንት ሲስተም ስለሚኖራቸው ሁለት አይነት ተርማል ማኔጅመንት ሲስተም ስለሚጠቀሙ ተርማል ማኔጅመንት ሲስተማቸውን ሃንድል ማድረግ ትንሽ ከበድ ያደርገዋል። በተጨማሪ ደግሞ ፓርሻልም ቢሆን የነዳጅ ፍጆታ ላይ ዲፔንደንት ናቸው ማለት ነው። ለነዚህ አይነት መኪኖች ደግሞ ምሳሌ የሚሆኑን ልክ እንደ BMW i3 ሬክስ የሚባሉት ካዲላክ ELR የሚባሉት በተጨማሪ ደግሞ እነ ቼቭሮሌት ቮልት የሚባሉት ተሽከርካሪዎች የነዚህ አይነት የኤሌክትሪክ መኪና ምድቦች ውስጥ የሚጠቃለሉ ናቸው። ስድስተኛውና የመጨረሻው FCEV ያልነው ፊውል ሴል ኤሌክትሪክ ቬሂክል ያልነው በሃይድሮጅን ጋዝ የሚሰራ ተሽከርካሪ ማለት ነው። ይህ ተሽከርካሪ በውስጡ የኬሚካላዊ የኃይል ማመንጫ ሲስተም የተገጠመለት ሲሆን የኤሌክትሪክ ፓወሩን በዚህ ኬሚካላዊ ሪአክሽን ባትሪያችንን ቻርጅ አድርጎልን መስራት የሚያስችል የኤሌክትሪክ ሲስተም የተገጠመለት ተሽከርካሪ ማለት ነው። በተሽከርካሪው ውስጥ የተገጠመለት ፊውል ሴል ወይም ደግሞ የነዳጅ ሴል ውስጥ የታመቀውን የሃይድሮጅን ወይ ደግሞ የሃይድሮጅን እምቅ ኃይል ከኦክሲጅን ጋር ሪአክሽን ኬሚካል ሪአክሽን በማድረግ ከፍተኛ የሆነ የማያቋርጥ
ቀጣይነት ያለው የኤሌክትሪክ ፓወር ማመንጨት ስለሚያስችል መኪናችን ለረጅም ሰዓት ወይም ደግሞ ረጅም ርቀት እንድንጓዝ ያደርገናል ማለት ነው። እነዚህ ተሽከርካሪዎች ዋናው ፕሮዳክታቸው ወይ ደግሞ ተረፈ ምርታቸው ንጹህ ውሃ ስለሆነ ምንም አይነት የአየር ብክለት አያስከትሉም። እንዲሁም ደግሞ ከሃይድሮጅን ፊውል የሚገኘው ጉልበት ከፍተኛ ስለሆነ ለረጅም ርቀት እንድንጓዝ ያደርጉናል። ልክ እንደ ነዳጅ መኪና ደግሞ ሃይድሮጅኑን ሪፊውል ለማድረግ ወይ ደግሞ ሃይድሮጅናችንን ለመሙላት የሚወስድብን ጊዜ በጣም አጭር ጊዜ በ5-10 ደቂቃ ሃይድሮጅን ፓወራችንን ወይ ደግሞ ሃይድሮጅን ጋዙን ሪፊውል አድርገን መንቀሳቀስ እንችላለን። ብዙ ታይም አይወስድብንም ማለት ነው። የነዚህ መኪኖች ደግሞ እንደ ድሮባክ የሚቆጠረው ደግሞ የሃይድሮጅን ማደያዎች በየቦታው አለመኖራቸውና እንደ ሀገር ብቻ ሳይሆን እንደ ዓለም አቀፍ የሃይድሮጅን ማደያ ወይ ደግሞ ሪፊውሊንግ ስቴሽኑን ለማቋቋም እንዲሁም ሃይድሮጅኑን ሪፋይን ለማድረግ ሃይድሮጅናችንን ለይተን ስቶር ለማድረግ እንዲሁም ለማንቀሳቀስ የሚያስፈልገን ኢንፍራስትራክቸር በጣም ትልቅና ሰፊ ከመሆኑ የተነሳ ብዙ ቦታ ላይ ስለማናገኛቸው እነኚህ የመኪና አይነቶች እንደነዚህ ያሉ የኤሌክትሪክ ተሽከርካሪ አይነቶች በሃይድሮጅን የሚሰሩ ማለት ነው አሁን በቅርብ ጊዜ የተጀመረ በመሆኑ እኛ ሀገር ላይ ብዙ አይነት የኤሌክትሪክ መኪኖች የሉም በዚህ በሃይድሮጅን የሚሰሩ ማለት ነው። ለምሳሌ እንደነዚህ ያሉ ተሽከርካሪዎች በዚህ መንገድ የሚሰሩ ተሽከርካሪዎች ለምሳሌ እንደ ቶዮታ ማይራል የሚባለው በደንብ ታዋቂ ነው። የሃይድሮጅንን ኢነርጂ በመጠቀም ለረጅም ርቀት እንድንጓዝ የሚያስችለንን ኪሎ ሜትር የሚያመነጭ የፊውል ሲስተም ክሬት ያደረጉት ቶዮታ የመኪና ማምረቻ ነውና ቶዮታ ማይራል የሚባለው የመኪና አይነት እንደ መርሴዲስ GLC FCL የሚባሉት እና ሃዩንዳይ ኔክሶ እንዲሁም ደግሞ BMW 1 ሃይድሮጅን ሬክስ የሚባሉት የመኪና አይነቶች ልክ እነኚህን የሃይድሮጅን ፓወርን በመጠቀም ከፍተኛ የኤሌክትሪክ ፓወርን እያመነጩ ለረጅም ርቀት እንድንጓዝ የሚያስችለንን ከፍተኛ ፓወር የሚሰጡ የኤሌክትሪክ መኪና አይነቶች ናቸው። የዛሬው ፕሮግራማችን ይሄንን ይመስል ነበረ። እንደነዚህ ያሉ ስለ ኤሌክትሪክ መኪና መረጃዎች እንዲደርሷችሁ ማርኮ ካር ኢምፖርተር የሚለውን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ የሆኑ በየሳምንቱ ነን። ነገም አብረን እንሰራለን።